ሰላም ለእናንተ ይሁን። በጌታ የተወደዳችሁ ወንድሞችና እህቶች የእግዚአብሔር ሰላምና ጸጋ በያላችሁበት ቦታ ይብዛላችሁ ማለት እወዳለሁ። በዚህ ሰዓት ደግሞ ስለ ዳንኤል ትንቢት የመጀመሪያውን ክፍለ ጊዜ አብረን እንወስዳለን። በመጀመሪያው መግቢያ ላይ ስለ ትንቢታት እግዚአብሔር ለሰብአዊ ዘር ያለውን ፍቅሩን እንዴት በትንቢት አማካይነት እንደገለጸ ትንቢትን ማንበብ ማስተዋል እንዴት ያለ ጠቀሜታ እንዳለውና አለማስተዋል ደግሞ ትልቅ ጉዳት እንዳለው ለማየት ሞክረን ነበር። እንግዲህ ትንቢተ ዳንኤል ምዕራፍ 1ኛውን ቀጥሎም ደግሞ ምዕራፍ 2ኛውን ዛሬ እንድንመለከት እፈልጋለሁ። ነገር ግን ስለ የትንቢቶች አተረጓጓም በሚመለከት ሐዋርያው ጴጥሮስ በሁለተኛው ጴጥሮስ ምዕራፍ 1 ቁጥር 19 እስከ 21 እንዲህ ሲል ያስጠነቅቃል። ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየጠነቀቃችሁ መልካም ታደርጋላችሁ። እጅግ የጸና የትንቢት ቃል፣ አስተማማኝ የሆነ ምንም ስጋት የሌለበት የጸና የትንቢት ቃል አለ ይላል። በተለይ ለእግዚአብሔር ቤተሰብ እግዚአብሔር የሰጣቸው አስተማማኝ ማጠራጥር የትንቢት ቃል አለ ይላል። ይህ የትንቢት ቃል በጨለማ ለሚጓዙ የእግዚአብሔር ሕዝቦች ለየት ያለ ብርሃን ነው። አተረጓጎሙን በሚመለከት ቁጥር 20 እና 21 ላይ እንዲህ ይላል። ይህም በመጀመሪያ ይወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ማንም ሰው በራሱ ጊዜ ተነስቶ እንደፈለገ መተርጎም አይቻልም። የግል አመለካከት፣ የግል አስተያየት መሰንዘር በመጽሐፍ ቅዱስ ረገድ በጣም ጥንቃቄ ይፈልጋል። የተወደዳችሁ ወገኖች እዚህ ላይ ትንቢት ከቶ በሰው ፈቃድ አልመጣም ይላል። በእግዚአብሔር መንፈስ ተመርተው ቅዱሳን ሰዎች ተናገሩ ይላል። ስለዚህ የትንቢት ቃልን በተመለከተ ራሱ ሰጪው እግዚአብሔር በራሱ ጊዜ ይፈታዋል፣ ይተረጉመዋል። ስለዚህ በዚህ በቅዱስ ቃሉ ውስጥ ያሉት ትንቢታት በተለይ ገና ያልተፈጸሙ ትንቢቶች ማለት ነው። በአንዱ የመጽሐፍ ቅዱስ ክፍል ትንቢት ሲሆን በሌላኛው የመጽሐፍ ቅዱስ ክፍል ደግሞ ተብራርቶ ተገልጾ እናገኘዋለን እና ዘዳግም ምዕራፍ 19 ቁጥር 15 ላይ በሁለት ምስክሮች ወይም በሶስት ምስክሮች አፍ ነገር ይጸናል ይላል። ስለዚህ አንድን ትንቢት እውነተኛነቱን ለማረጋገጥ ሁለት ወይም ሶስት ምስክሮች ያስፈልጋሉ ይላል። ትንቢተ ኢሳይያስ 28:10 ላይ ትእዛዝ በትእዛዝ ትእዛዝ በትእዛዝ ሥርዓት በሥርዓት ሥርዓት በሥርዓት ጥቂት በዚህ ጥቂት በዚያ ይላል። ከአንዱ የመጽሐፍ ቅዱስ ክፍል ጥቂቱን ወስደን ከሌላኛው የመጽሐፍ ቅዱስ ክፍል ጋር እናነጻጽረዋለን። ስለዚህ አንዱ የመጽሐፍ ቅዱስ ክፍል ሌላኛውን ይመሰክራል፣ ሌላኛውን ይደግፋል። ማቴዎስ ምዕራፍ 13 ቁጥር 51 እና 52 ላይ ጌታ ኢየሱስ እንዲህ አለ። ኢየሱስም ይህን ሁሉ አስተዋላችሁን አላቸው። አዎን አሉት። እርሱም ስለዚህ የመንግሥተ ሰማያት ደቀ መዝሙር የሆነ ጸሐፊ ይላል። በእንግሊዝኛው ስክራይብ ይላል። ስክራይብ ማለት የሕግ ተርጓሚዎች ወይም የሕግ ተንታኞች፣ ስለ መጽሐፍ ቅዱስ ዕውቀት ያላቸው ምሁራኖች ማለት ነው። የመንግሥተ ሰማያት ደቀ መዝሙር የሆነ ጸሐፊ ሁሉ ከመዝገቡ አዲሱንና አሮጌውን የሚያወጣ ባለቤትን ይመስላል አላቸው ይላል። ከመዝገቡ ይላል። እውነተኛ የመጽሐፍ ቅዱስ አስተማሪ ከተቀደሱት ገጾች ማለት ነው አሮጌውንና አዲሱን የሚያወጣ ባለቤትን ይመስላል ይላል። ስለዚህ ብሉይ ኪዳንን እንደዚሁም አዲስ ኪዳንን በመጠቀም ማብራሪያውን እንሰጥበታለን። እግዚአብሔር ደግሞ በመንፈሱ አማካይነት ያስተምረናል። ዳንኤል ምዕራፍ 1ኛው ላይ የምናገኘው በትንቢተ ኤርምያስ እንደተነገረው ማለት ነው አይሁዶች ለእግዚአብሔር ባለመታመናቸው ምክንያት ለ70 ዓመታት እንደሚማረኩ በትንቢተ ኤርምያስ ምዕራፍ 5 የተነገረው
መፈጸሙን ነው ምዕራፍ 1ኛው ትንቢተ ዳንኤል ላይ የምንመለከተው። በዚህ ጊዜ ማለት ነው ዳንኤልና 3ቱ ጓደኞቹ ለስልጠና መመረጣቸውና በዚህ የስልጠና ጊዜ ደግሞ በአመጋገብ ላይ መፈተናቸው በትንቢተ ዳንኤል ምዕራፍ 1ኛው ላይ እናገኛለን። ይሁንና ግን ውሃንና ጥራጥሬን ብቻ ስጠኝ ባለ ጊዜ ማለት ነው ዳንኤል ማለት ነው በ10 ቀናት ውስጥ ታይቶ ከሌሎቹ ሰልጣኞች ይልቅ 10 እጥፍ በልጠው ተገኙ ይላል። ምንም እንኳ በምርኮ አገር ቢኖሩ ማለትም በባቢሎን ተማርከው ቢኖሩ ነገር ግን እውነተኛውን አምላክ ይዘው ስለነበረ በእግዚአብሔር ይታመኑ ስለነበር እግዚአብሔር በእነሱ ተጠቅሞ ሰራና ከሌሎቹ ሰልጣኞች 10 እጥፍ ይላል። 10 እጥፍ ማለት ምን ማለት እንደሆነ አስቡ በጌታ የተወደዳችሁ ወገኖቼ። ያ ትንቢተ ዳንኤል ምዕራፍ 1ኛው ላይ የምናገኘው እውነታ ነው። በዚህ ሰዓት በጣም ትኩረት አድርገን የምናጠናው ትንቢተ ዳንኤል ምዕራፍ 2ኛው ሲሆን ከቁጥር 1 ጀምረን እስከ 4 ስለ አስገራሚውና ዘመን ተሻጋሪው የንጉሡ ነቡከደነፆር ሕልም እናገኛለን። እንዲህ ይነበባል። ነቡከደነፆርም በነገሰ በሁለተኛው ዓመት ነቡከደነፆር ሕልም አለመ፣ መንፈሱም ታወከ፣ እንቅልፉም ከርሱ ራቀ። ለንጉሡም ሕልሙን እንዲነግሩት ንጉሡ የሕልም ተርጓሚዎቹንና አስማተኞቹን መተተኞቹንና ከለዳውያኑን ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሡ ፊት ቆሙ። ንጉሡም ሕልም አልሜአለሁ፣ ሕልሙንም ለማወቅ መንፈሴ ታውኳል አላቸው። ከለዳውያኑም ንጉሡን በሶርያ ቋንቋ ንጉሥ ሆይ 1000 ዓመት ንገስ፣ ለባሪያዎች ሕልምህን ንገር፣ እኛም ፍቺውን እናሳያለን ብለው ተናገሩት ይላል። በጌታ የተወደዳችሁ ወገኖቼ አሁን ባቢሎን በዚያን ጊዜ የዓለም መንግስት የነበረች ስትሆን ዛሬ ኢራቅ ብለን የምንላት ናት። እና ታዲያ የባቢሎን ንጉሥ የነበረው ነቡከደነፆር ሕልም እንዲያልም ተደረገ። ይህንን ሕልም የሰጠው እግዚአብሔር ራሱ ነበረ፣ ኋላ ላይ እንደምናየው ማለት ነው። ነገር ግን ሕልሙን ካለመ በኋላ ሕልሙ ጠፋበት። ሕልሙ ሲጠፋበት እንግዲህ ባቢሎኖች ጣዖት አምላኪያን እንደመሆናቸው እሱ የሚታመንባቸው ጠንቋዮች፣ አስማተኞች፣ ኮከብ ቆጣሪያን፣ መተተኞች ይላል። እነዚያን ጠራቸውና ሕልምን አልሜአለሁ፣ ነገር ግን ሕልሙ ስለጠፋብኝ መንፈሴ ተረብሿል። ስለዚህ ሕልሜን ንገሩኝ፣ እንደዚሁም ትርጉሙንም ጭምር ደግሞ ይላቸዋል። ይህ በእርግጥ በጣም ፈታኝ ጥያቄ መሆኑን ከማናችንም አይጠፋም። ነገር ግን በጌታ የተወደዳችሁ ወገኖች ሕልሙን ቢነግራቸው ኖሮ ትርጉሙ እውነትም ይሁን አይሁን መገመት አቅታቸው። ነገር ግን እግዚአብሔር ሕልሙን ራሱ እንዳለመ እንዲያስታውስ እንጂ ሕልሙን ግን እንዳያስታውስ አደረገው። ማለሙን ያውቃል፣ ያስታውሳል፣ ግን ሕልሙ ጠፋበት። ዓላማ ስላለው ነው እግዚአብሔር ይህንን ያደረገው። ስለዚህ ሰዎቹ እሱ የሚታመንባቸው እነዚያ ጣዖት አምላኪዎች ወይንም ደግሞ እነዚያ መተተኞች መጥተው በፊቱ ቆሙ ይላል። ስለዚህ በዚህ ጊዜ ምን አሉት? ሕልምህን ንገረን፣ እኛ ደግሞ ፍቺውን እናሳያለን አሉት። በድጋሚ ንጉሡ አስጠነቀቃቸው። አይ ሕልሙ ጠፍቶብኛል፣ ስለዚህ ሕልሙንም ንገሩኝ፣ ፍቺውንም ወይም ትርጉሙንም ጭምር ይላቸዋል። ሶስተኛ ላይ የሰጡትን ምላሽ ዳንኤል ምዕራፍ 2 ቁጥር 10 ላይ ከለዳውያኑም በንጉሡ ፊት መልሰው የንጉሡን ነገር ያሳይ ዘንድ የሚችል ሰው በምድር ላይ የለም። አሁን ቆርጠው ነገሩት። አንተ የምትጠይቀንን ነገር መመለስ የሚችል በምድር ላይ የለም። ስለዚህ እንደዚህ ያለውን ምስጢር መግለጥ እንደማይችሉ ወስነው አረጋገጡ። የለም ከነገስታትም ታላቅና ኃይለኛ የሆነ እንደዚህ ያለ የሕልም ተርጓሚንና አስማተኛን ከለዳዊንም አልጠየቀም። ስለዚህ እንዲያውም ንጉሡን በጣም አስከፊ የሆነ ጥያቄ ነው ጠየቅከን። አንተ የጠየቅከውን አይነት ጥያቄ ከዚህ በፊት
ጠቢባንን አስማተኞችን የጠየቀ ንጉሥ የለም። ስለዚህ ጥያቄው በጣም ከባድ ነው ይሉታል። በዚህ ጊዜ ንጉሡ ተበሳጭቶ ሁላቸውም እነዚህ ጠቢባን ከዚህ በፊት እሱ የሚታመንባቸው ስለነበሩ ምስጢርን ሁሉ መግለጥ ይችላሉ ብሎ እምነቱ በእነሱ ስለነበረ አሁን ግን ለረዱት ስላልቻሉ እንዲገደሉ አዋጅ አወጣ። ዳንኤል ምዕራፍ 2ኛውን በሙሉ ማንበብ ትችላላችሁ። ዳንኤል ምዕራፍ 2 ቁጥር 12 እና 13 ላይ ስለዚህ ንጉሡ ተበሳጨ፣ እጅግም ተቆጣ። የባቢሎንንም ጠቢባን ሁሉ ያጠፉ ዘንድ አዘዘ። ትእዛዝም ወጣ፣ ጠቢባንንም ይገሉ ዘንድ ጀመሩ። ዳንኤልንና ባልንጀሮቹንም ይገሉ ዘንድ ፈለጓቸው ይላል። ምክንያቱም ዳንኤልና ጓደኞቹ ማለት ነው እንዲገደሉ ጭምር ለምንድን ነው የተፈለጉት? እነሱም ከፈጣሪ ጋር ግንኙነት ያላቸው ፈጣሪን የሚያመልኩ ስለሆኑ እንደነዚያ ጠቢባን ይታዩ ነበረ። ምክንያቱም እነሱም ለየት ያለ መንፈስ ያለባቸው ሰዎች ናቸው። ስለዚህ እነሱንም ጭምር ፈለጓቸው ይላል። በዚህ ጊዜ ዳንኤል በጥበብ ይህንን ግድያ እንዲፈጽም ለተላከው አለቃ ቀረብ ብሎ በጥበብ አናገረውና እባክህ ጊዜ ይሰጠን፣ ስለዚህ ጉዳይ ከሰማይ አምላክ ጥበብን እንድንጠይቅና እግዚአብሔር ይህንን ጉዳይ እንዲገልጥልን ጊዜ ይሰጠን ብሎ ዳንኤል ጠየቀ። በዚህ ጊዜ ዳንኤል ምዕራፍ 2ኛ ቁጥር 17 እና 18 ላይ የዚያን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያና ለሚሳኤል ለአዛርያ አስታወቃቸው። የዚያን ጊዜም ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይን አምላክ አመሰገነ። እግዚአብሔር የተመሰገነ ይሁን። በጌታ የተወደዳችሁ ወገኖቼ እግዚአብሔር ዓላማ አለው። ይህንን ህልም ለነቡከደነፆር የሰጠበት ዓላማ አልፎም ደግሞ ጠቢባኖቹን በዚህ አይነት ሁኔታ እንዲያፍሩ እግዚአብሔር ያደረገበት ዓላማ አለው። በእርግጥ እግዚአብሔር በምድር ላይ የራሱ ወኪሎች የሆኑት ህዝቦች አሉት። እግዚአብሔርን እናመልካለን የሚሉ ብዙዎች በምድር ላይ ሊኖሩ ይችላሉ። እግዚአብሔር ግን የራሱ ህዝብ አድርጎ ምስጢሩን የሚገልጥበት መንገድ እንደዚሁም የራሱን ዓላማና መልእክት ለሌሎቹ እንዲያስተላልፉ የሚጠቀምባቸው ህዝቦች ይኖሩታል። ታዲያ በዚህ ሰዓት ንጉሡን ወደ ራሱ ወደ እውነተኛው አምላክ በእነዚህ የአይሁድ ምርኮኞች ተጠቅሞ ወደ ራሱ ወደ እውነተኛው አምላክ ለማምራት የእግዚአብሔር ዕቅድ ነው። የተወደዳቸው ወገኖች ስለዚህ ጠቢባኖቹ እነዚያ መተተኞች የተባሉት እንደዚህ ያለውን ምስጢር መግለጥ የሚችል ሰው በምድር ላይ የለም ካሉ በኋላ ከእውነተኛው አምላክ ጋር ግንኙነት ያላቸው ዳንኤል እንደዚሁም የሱ ጓደኞች ወደ እውነተኛው አምላክ በጸለዩ ጊዜ ንጉሡ ነቡከደነፆር ያየውን ህልም እግዚአብሔር ገለጠላቸው። ምንም እንኳን ምርኮኞች ቢሆኑ አይሁዶቹ ማለት ነው የእግዚአብሔር ህዝቦች ናቸው። እግዚአብሔር የሚገለገልባቸው የራሱን ምስጢር በእነሱ አማካይነት ለሌሎች ህዝቦች የሚገልጥባቸው መሳሪያዎቹ ነበሩ። ታዲያ በዚያን ጊዜ ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይን አምላክ አመሰገነ ይላል። ትንቢተ ዳንኤል ምዕራፍ 2 ቁጥር 27 እስከ 29 ላይ ዳንኤልም በንጉሡ ፊት መልሶ እንዲህ አለ። ንጉሡ የጠየቀውን ምስጢር ጠቢባንና አስማተኞች የህልም ተርጓሚዎችና ቃላተኞች ለንጉሡ ያሳዩ ዘንድ አይችሉም። ነገር ግን ምስጢር የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉሡ ለነቡከደነፆር አስታውቆታል። ስለዚህ ንጉሡ ነቡከደነፆር ያየው ህልም ማለት ነው ከሱ ዘመን ጀምሮ እስከ መጨረሻ ዘመን የሚዘልቅ ታሪክ የያዘ ግሩም ህልም ነው ማለት ነው። ምክንያቱም በኋለኛው ዘመን የሚሆነውን ለንጉሡ ለነቡከደነፆር አስታውቆታል። በአልጋይ ላይ የሆነው ህልምና የራስ ራእይ ነው። አንተ ንጉሥ ሆይ ካንተ በኋላ የሚሆነው ምን እንደሆነ በአልጋይ ላይ ታስብ ነበር። ምስጢርንም የሚገልጠው የሚሆነውን ነገር አስታውቆሃል አለው። በእርግጥ
ይህ ህልም ለንጉሡ ናቡከደነፆር የተሰጠበት ምክንያት ንጉሡ በወቅቱ በዚህ በትንቢተ ዳንኤል ምዕራፍ 2 ቁጥር 29 ላይ እንደምንመለከተው በአልጋው ላይ ተኝቶ እሱ የዓለማት ገዢ ነበረና በዚያ ጊዜ ከሱ በኋላ ምን እንደሚሆን ይጨነቅ ነበር፣ ያስብ ነበረ። ምንም እንኳ የነገስታት ንጉሥ የሚል ስያሜ ተሰጠው ቢሆንም እሱ ማለት ነው ከሱ ዘመን በኋላ ምን እንደሚከሰት ምንም ያውቀው ነገር አልነበረም። እንኳንስ ከሱ ዘመን በኋላ የነገውን እንኳን ማወቅ አይችልም፣ ሰው እንደመሆኑ ማለት ነው። ምንም እንኳን መገመት ቢችልም ነገር ግን እውነታውን ማወቅ አይችልም። ነገር ግን ምስጢርን የሚያውቀው የነገውንና የወደፊቱን የሚያውቀው ጌታ ገለጠለት ይላል። ስለዚህ ትርጉሙን የምናገኘው በዚሁ በትንቢተ ዳንኤል ምዕራፍ 2 ከቁጥር 37 እስከ 45 ሲሆን ነገር ግን ህልሙ ምን እንደሚመስል ዳንኤል ሲገልጽለት ትንቢተ ዳንኤል ምዕራፍ 2 ከቁጥር 31 ጀምረን እንዲህ እናነበዋለን። እግዚአብሔር ለዚህ ንጉሥ ምክሩን የገለጠበትን ዓላማውን የገለጸበትን ማለት ነው። ትንቢተ ዳንኤል ምዕራፍ 2 ከቁጥር 31 ጀምሮ አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበረ። ይህ ምስል ነበረ ያየው። አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበረ። በፊትም ቆሞ ነበር፣ መልኩም ግሩም ነበረ። የዚህም ምስል ራስ ጥሩ ወርቅ ይላል። የምስሉ ራስ ጥሩ ወርቅ ነበረ ይላል። ጥሩ ወርቅ፣ ደረቱና ክንዶቹም ብር ይላል። ደረቱና ክንዶቹም ብር ወይም ሲልቨር የምንለው ማለት ነው። ሆዱና ወገቡም ናስ ይሄ ማለት ነው። ናስ ወይም ብራስ የምንለው ማለት ነው። ጭኖቹም ብረት ይላል። ይሄ ጉልበቱ አካባቢ ብረት ማለት ነው። ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉም ሸክላ ነበረ ይላል። ታች መርገጫ አካባቢ እኩሉ ብረት እኩሉ ሸክላ። የምስሉ ራስ ወርቅ፣ ቀጥሎ ደግሞ ከብር ወይም ሲልቨር፣ ከዛ ናስ ወይም ብራስ የምንለው፣ ከዛ ሜታል ወይም ብረት ጭኑ ወይም ጉልበቱ አካባቢ ማለት ነው። ከዛ እግሩ እኩሉ ብረት እኩሉ ሸክላ ይላል። ይህንን ምስል እግዚአብሔር ለምንድን ነው የተጠቀመው? ለዚህ ንጉሥ የዓለማትን ታሪክ በሚገልጽበት ጊዜ ማለት ነው። ከላይ ጀምረን በምንመለከትበት ጊዜ ማዕድናቱ በዋጋ እየወረዱ ነው የሚመጡት። ወርቅ፣ ብር፣ ናስ፣ ብረት፣ ከዛ ሸክላና ብረት ቅልቅል ማለት ነው። ለምንድን ነው እግዚአብሔር በዚህ አይነት ስዕል ለዚህ ንጉሥ የገለጸለት? ቁጥር 33 ላይ 34 እጅም ሳይነካው ድንጋይ ከተራራ ተፈንቅሎ ይላል ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየ። ይህንን ምስል እያየ አንድ ድንጋይ ማለት ነው ከተራራ ተፈንቅሎ ራሱን ሳይሆን ክንዶቹንም ሳይሆን ወገቡንም ሳይሆን እንደዚሁም ጭኖቹን አካባቢ ሳይሆን የምስሉን እግሮች ሲመታና ሲፈጭ አየ ይለዋል። ቁጥር 35 ላይ የዚያን ጊዜም ብረቱና ሸክላው ናሱና ብሩም ወርቁም በአንድነት ተፈጨ፣ በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ ይላል። ስለዚህ ይሄ ምስል ሲያልፍ ምስሉን የመታው ድንጋይ ትልቅ ሆነና ምድርንም ሁሉ ሞላው ይላል። ከቁጥር 36 ጀምሮ እንዲህ ይላል፣ ሕልሙ ይህ ነው፣
አሁንም ፍቺውን በንጉሱ ፊት እንናገራለን። ታዲያ ይህ ምስል ምን ይወክላል? ለምንድን ነው ለንጉሱ ናቡከደነፆር የታየው? በንጉሱ ፊት እንናገራለን። አንተ ንጉሥ ሆይ የሰማይ አምላክ መንግስትንና ኃይልን ብርታትንና ክብርን የሰጠህ የነገስታት ንጉሥ አንተ ነህ። የነገስታት ንጉሥ አንተ ነህ ብሎ ይጠራዋል ዳንኤል። የነገስታት ንጉሥ አንተ ነህ። በሚቀመጡበትን ስፍራ ሁሉ የሰው ልጆችንና የምድር አራዊትን የሰማይ ወፎችንም በእጅ አሳልፎ ሰጥተዋል። ለሁሉም ገዢ አድርጎሃል። አንተ የወርቁ ራስ ነህ ይለዋል። ቁጥር 38ኛው ላይ አንተ ለናቡከደነፆር ሲናገር ማለት ነው የምስሉ ራስ አንተ ነህ። ምን ማለት ነው? የምስሉ ራስ የባቢሎንን መንግስት አንተ የምታስተዳድረው ነው፣ አንተ የምትገዛውን ያንተን መንግስት ይወክላል ማለቱ ነው። እዚህ ላይ ቁጥር 39 ላይ ካንተም በኋላ ይላል። ደግሞ ካንተም በኋላ ስል የባቢሎን መንግስት ካለፈ በኋላ ማለት ነው። ባቢሎን ከ606 ዓመተ ዓለም እስከ 538 ዓመተ ዓለምን ስትገዛ የነበረች የዓለም መንግስት ነበረች። ስለዚህ የናቡከደነፆር መንግስት ባቢሎን ካለፈች በኋላ ማለት ነው። ቁጥር 39ኛው ላይ ካንተም በኋላ ካንተ የሚያንስ ሌላ መንግስት ይነሳል። ሌላ መንግስት ይላል። ስለዚህ የወርቁ ራስ አንተ ነህ ሲል ፐርሰናሊ እሱን እንደግሉ ብቻ የሚመለከት ሳይሆን እሱም የሚያስተዳድረውም መንግስቱን ባቢሎንን ነው። ምክንያቱም 39ኛው ላይ ካንተ በኋላም ካንተ የሚያንስ ሌላ መንግስት ይነሳል አለ። ስለዚህ ቀጣዩ መንግስት ደግሞ የሜዶንና ፋርስ መንግስት ማለት ነው። ስለዚህ በወርቅ የተመሰለው ባቢሎን እንደዚሁም በሲልቨር ወይንም ደግሞ በብር የተመሰለው የሜዶንና ፋርስ መንግስት ማለት ነው። ቀጥሎ እዛው ቁጥር 39ኛው ላይ ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት ይነሳል። ሶስተኛው የዓለም መንግስት ደግሞ ከ331 ዓመተ ዓለም እስከ 168 ዓመተ ዓለም ስትገዛ የነበረች የግሪክ መንግስት ነች። ሶስተኛ የዓለም መንግስት ማለት ነው። ቁጥር 40 ላይ አራተኛው መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል። እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል፣ ይፈጭማል። እግሮቹና ጣቶቹም እኩሉ ሸክላ እኩሉም ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግስት ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየ የብረት ብርታት ለእርሱ ይሆናል። ቁጥር 42 የእግሮቹም ጣቶች እኩሉ ብረት እኩሉም ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብርቱ እኩሉ ደካማ ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም ይላል። ቁጥር 44 ላይ በእነዚያም ነገስታት ዘመን ይላል። እንግዲህ ስለ ድንጋዩ ሲናገር ማለት ነው የምስሉ ራስ ባቢሎን፣ ከባቢሎን ቀጥሎ ሜዶንና ፋርስ፣ ከሜዶንና ፋርስ ቀጥሎ ግሪክ፣ ከግሪክ ቀጥሎ ደግሞ ሮም ነች። የዓለም መንግስት ሆና ግሪክን አሸንፋ ዓለምን ማስተዳደር የጀመረች ከ168 ዓመተ ዓለም እስከ 476 ዓመተ ምህረት አካባቢ ዓለምን ያስተዳደረች የሮም መንግስት ስትሆን ይቺ አራተኛ የዓለም መንግስት ጌታ ኢየሱስ ክርስቶስ በምድር ላይ ሕፃን ሆኖ የተወለደበት ዘመን ዓለምን ስታስተዳደር የነበረች የሮም መንግስት ነች። ነገር ግን ሮምም ደግሞ ከሷ በፊት የነበሩ መንግስታት እንዳለፉ እሷም ደግሞ በተራዋ አለፈች። መጨረሻ ላይ የእግር ጣቶች ኖርማሊ 10 የአንዱ 5 የሌላኛውም 5 ጣቶች እንዳሉት በጠቅላላ 10 ማለት ነው። ሮም በ10 የአውሮፓ አገራት ተከፋፈለች። ነገር ግን ከዚህ ሁሉ በኋላስ ምንድን ነው የሚሆነው? ቁጥር 44 ላይ በእነዚያም ነገስታት ዘመን ይላል
በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለምም ትቆማለች። ቁጥር 45 ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም ሲፈጨው እንዳየ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሡ አስታውቆታል። ሕልሙም እውነተኛ ፍቺውም የታመነ ነው። እግዚአብሔር የተመሰገነ ይሁን። በጌታ ተወደዳችሁ ወገኖቼ፣ እግዚአብሔር ለዚህ ንጉሥ በዚህ ስዕላዊ መግለጫ አማካይነት ይህንን ጉዳይ ሲገልጽለት ማለት ነው መንግስታትና ክብራቸው በዚህ አይነት ሁኔታ እንደሚያልፍ የሱም መንግስት ጭምር ለዘላለም የማይቆምና የሚያልፍ መሆኑን ጠቆመው። ጌታ ሁሉንም ነገር የሚያውቀው እሱ የራሱ መንግስት ባቢሎን ለዘላለም ጸንቶ የሚኖር አይነት መንግስት መስሎታል። ነገር ግን እግዚአብሔር አይደለም፣ ያንተ የተከበረው መንግስት ያልፋል፣ ይፈርሳል፣ ካንተ የሚያንስ ግን ያሸንፋል ነው። ቁጥር 39ኛው ላይ ካንተ የሚያንስ ነው፣ ከባቢሎን የሚያንሰው ነው ግን ያሸነፈው። በምንድን ነው የሚያንሰው? እንዴት የሚያንስ ሆኖ የሚበልጠውን አሸነፈ? ወገኖች እዚህ ላይ ልናየው የሚገባ አንድ ወሳኝ ነገር አለ። ማዕድናቶቹን ስንመለከት በቫልዩ ወይም በዋጋ ማለት ነው ወርቅ ከብር ይበልጣል፣ ብር ደግሞ ከናስ፣ ናስ ደግሞ ከብረት፣ ከዛ መጨረሻ ላይ ሸክላ። በዚህ አይነት ሁኔታ ነው እየወረደ የሚሄደው። ዛሬ ምናልባት መንግስታት ወደ ከፍተኛው እድገት እየሄዱ ነው ብለን ልናስብ እንችላለን። በእግዚአብሔር እይታ ግን ዓለማችን ከሚሻለው ወደማይሻለው ነው እየሄደች ያለችው። ይህንን ነበር እግዚአብሔር ለንጉሡ ነቡከደነፆር በዚህ አይነት ሁኔታ የገለጸው። የዚህ ዓለም ታሪክ ወደሚሻለው የሚቀየረው በድንጋይ የተመሰለው የጌታችን የኢየሱስ ክርስቶስ ዘላለማዊ መንግስት ሲመጣና ሲነግስ ብቻ ነው። ምናልባት በሰው እይታ ዛሬ ማለት ነው ስልጣኔ በጣም እየበዛ ነው፣ በብዙ ነገር ሰዎች እያደጉ ነው ብለን ልንል እንችላለን። ነገር ግን እውነተኛውን አምላክ በማወቅ ረገድስ ይህ ምስል የሚያሳየው የመንግስታት እየወደቁ መሄድን ብቻ ሳይሆን በምን ምክንያት ነው እየወደቁ የሄዱት የሚለውንም ደግሞ ያመለክተናል። ሃይማኖት የለሾች በመሆናቸው ነው። የተወደዳችሁ ወገኖቼ ባቢሎንን እንመልከት። በአስማተኞች በጠንቋዮቹ በነዛ ነበር ሲታመን የነበረው። ስለዚህ ምስጢርን ይገልጣሉ ብሎ ሲታመን አልሆነለትም። በዚህ ምክንያት እንዲያውም እግዚአብሔር ይህንን ምስል ገልጦለት እያለ እሱ ግን ለጊዜው ያመነ ቢመስልም ቀጥሎ በምዕራፍ 3ኛው ደግሞ ዳንኤል ምዕራፍ 3 ላይ የሰራው እግዚአብሔርን በመቃወም የሰራው አስገራሚ ምስል ነበረ። ምንድነው የሰራው? ይህንን በትንቢተ ዳንኤል ምዕራፍ 3ኛው ላይ ታገኙታላችሁ። እንዲህ ይለናል ትንቢተ ዳንኤል ምዕራፍ 3 ቁጥር 1 ላይ ንጉሡ ነቡከደነፆር ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቁን ምስል አሰራ፣ በባቢሎንም አውራጃ በዱራ ሜዳ ላይ አቆመው ይላል። በጌታ የተወደዳችሁ ወገኖቼ እግዚአብሔር ይህንን ምስል እያሳየው፣ ነገር ግን በዳንኤል ምዕራፍ 2 ላይ ይህንን ምስል ይህንን ህልም አይቶ በእግዚአብሔር ሐሳብ መሰረት መሄድ ሲገባው፣ ነገር ግን የእግዚአብሔርን ሐሳብ በመቃወም ወርቅ በወርቅ ከላይ እስከ ታች ወይም ከታች እስከ ላይ ወርቅ በወርቅ የሆነ ግዙፍ የሆነ ምስል አሰርቶ በዱራ ሜዳ ላይ አቆመ ይላል። ከዛ በኋላ ሰዎች ሁሉ ለዚህ ምስል ምረቃ እንዲሰበሰቡ አደረገ እና የሙዚቃ ድምጽ በሚሰማበት ጊዜ ሁሉም ሰው ወድቆ ለዚህ እኔ ላቆምኩት የወርቅ ምስል ይስገዱ ባለበት ጊዜ ነው አሁንም ሰድራክ ሚሳክና አብደኔጎ እውነተኛውን አምላክ የሚያመልኩት ከእግዚአብሔር ጋር ያላቸውን ግንኙነት እንደያዙ የተገኙት። ወደ እሳት እንኳን ወረውራቸው እግዚአብሔር ከነሱ ጋር ነበረ። ስለዚህ ባቢሎን ለምንድን ነው ያለፈችው የሚል ነገር ከመጣ እውነተኛውን አምላክ ትተው በራሳቸው ጥበብ
በራሳቸው ብልጽግና ሲመኩ ነበር። በዚህ አላበቃም። ትንቢተ ዳንኤል ምዕራፍ 4ኛው ላይ ስንመለከት እግዚአብሔር በጣም ግዙፍ የሆነ ዛፍ አሳየው አሁንም በሕልም። ያም ዛፍ የእሱን መንግስት የሚያመለክት ነበረ። ነገር ግን እሱ አሁንም እግዚአብሔርን ሐሳብ አልተቀበለም። ትንቢተ ዳንኤል ምዕራፍ 4 ከቁጥር 29 እስከ 31 እንዲህ ይላል። ከ12 ወር በኋላ በባቢሎን ቤተ መንግስት ሰገነት ላይ ይመላለስ ነበር። ንጉሡም ይህች እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን ያሰራኋት ታላቅቱ ባቢሎን አይደለችምን? አሁንም ራሱን በፈጣሪ ቦታ ያስቀምጣል። ለራሴ ክብር ለግርማነቴ አይደለም እንደችን ባቢሎንን ያሰራኋት ብሎ ተናገረ። ቃሉም ገና በንጉሡ አፍ ሳለ ድምፅ ከሰማይ ወደቀና ንጉሥ ነቡከደነፆር ሆይ መንግስት ከአንተ ዘንድ አለፈች ተብሎ ለአንተ ተነግሯል። በዚህ ጊዜ ነበረ ለ7 ዓመታት እንደ በሬ ሳር እንዲበላ የተደረገው። ከዚያ በኋላ አእምሮ ተመለሰለት። መጨረሻ ላይ የሰማይንም አምላክ አመሰገንኩ ይላል ትንቢተ ዳንኤል ምዕራፍ 4ኛው የመጨረሻውን ክፍል ስታነቡ ማለት ነው። መጨረሻ ላይ ንጉሡ ነቡከደነፆር ለእግዚአብሔር ዕውቅና ሰጥቷል። ግን ከብዙ ተጋድሎ በኋላ ባቢሎን እሱ ነቡከደነፆር ካለፈ በኋላ የባቢሎን ገዢ የነበረው ሌላ ሰው ቀጥሏል። እሱም በዳንኤል ምዕራፍ 5ኛው ላይ እናገኛለን። ብልጣሶር የሚባለው ማለት ነው። ዳንኤል ምዕራፍ 5 በተለይ ከቁጥር 25 እስከ 28 ላይ የተጻፈውን ጽሕፈት ማኔ ቴቄል ፋሬስ ይላል። የነገሩን ፍቺ ይህ ነው። ማኔ ማለት እግዚአብሔር መንግስትን ቆጠረው ፈጸመው ማለት ነው። ቴቄል ማለት በሚዛን ተመዘኒ ቀልህም ተገኘ ማለት ነው። ፋሬስ ማለት መንግስት ተከፈለ፣ ለሜዶንና ለፋርስ ሰዎች ተሰጠ። በዚህ አይነት ሁኔታ የባቢሎን መንግስት አለፈ። ብልጣሶር ደግሞ ምንድነው ያደረገው? ከነቡከደነፆር በኋላ የመጣው ማለት ነው። እሱም ለእግዚአብሔር ዕውቅና አልሰጠም። ልዩ ክብረ በዓል አዘጋጅቶ በዚያ ክብረ በዓል ላይ ምን ያደርግ ነበረ? ጣዖታትን ለጣዖታት ይሰግድ ነበረ። ከኢየሩሳሌም ያመጡትን የቤተ መቅደስ ቁሳቁሶችን አምጥቶ የሚያሰክሩትን መጠጦች ይጠጡበት ነበር ይላል። በጣም የሚያሳዝን ነበር ሲፈጽም የነበረው ብልጣሶር። በዚህ አይነት ሁኔታ እግዚአብሔር የባቢሎን መንግስት ሙሉ በሙሉ እንድታልፍና ቀጣይ መንግስት ደግሞ እንድትመጣ እግዚአብሔር አደረገው። ሜዶንና ፋርስስ ምንድነው ያደረገው? የተሻለ ነገር ሰራ ወይ? እግዚአብሔርን በማወቅ ለእግዚአብሔር ዕውቅና በመስጠት ቀጠለ ወይ? ሜዶንና ፋርስ አጠር ያለ ሐሳብ እንመለከታለን። በተለይ ሁለተኛው የዓለም መንግስት ንግስት አስቴር የነበረችበት ስለነ ነህምያና እዝራ ታሪክ እናስታውሳለን። የመርዶክዮስን ታሪክ እናስታውሳለን። ስለ ሃማ ታሪክ እናስታውሳለን። ሜዶንና ፋርስ ጊዜም ደግሞ በተለይ ትንቢተ ዳንኤል ምዕራፍ 6ኛው ላይ አንድ ጊዜ ያደረጉትን ታሪክ ዳንኤል 6 እና 7 የዚያን ጊዜም አለቆቹና መሳፍንቱ ወደ ንጉሱ ተሰብስበው እንዲህ አሉት ይላል። ወደ ንጉሱ ዳርዮስ ተሰብስበው ንጉስ ዳርዮስ ሆይ 1000 ዓመት ንገስ። የመንግስቱ አለቆች ሁሉ ሹማምንቶቹና መሳፍንት አማካሪዎችና አዛዦች ንጉስ ሆይ ካንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ብለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉስ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ ይላል። ለ30 ቀን ለንጉሱ ዳርዮስ ስግደት እንዲደረግ መሪዎች የህዝብ መሪዎች ሲስማሙ ነበር። ንጉሱም ምንም እንኳ በአማካሪዎቹ የተታለለ ቢሆንም ሐሳቡን አጽድቆታል። ሜዶ ፐርሺያ ወይም ደግሞ ሜዶንና ፋርስን ለእውነተኛው አምላክ ሳይሆን ዕውቅና ሲሰጥ የነበረችው ለሰው ጥበብ እንደዚሁም ለጣዖታት ነበረ። በዚህ ምክንያት ነው ያለፈችው። የግሪክም ይብሳል። የሮም ደግሞ ታሪኳንም በቅርበት እናውቃለን። ጌታ ኢየሱስ ክርስቶስን ያስገደለች እንዲያውም ሰይጣን መሳሪያ አድርጎ የተጠቀመበት ከ2 ዓመት በታች የሆኑትን ሕፃናት በማቴዎስ ምዕራፍ 2 ላይ ያለው ታሪክ የደገመች የዓለም መንግስት ነበረች ሮም። ሮምም ወደቀች አምላክን ባለማወቋ። ስለዚህ የምስል ምን ያመለክተናል? መንግስታት እግዚአብሔርን ባላወቁ መጠን እየወረዱ እየወደቁ ከማወቅ ወደ አለማወቅ እየወረዱ በጥበብም በሁሉ ነገርም እየወረዱ መሄዳቸውን እንመለከታለን።
የአንድ መንግስት ብርታትና ኃይል የሚመዘነው ከእውነተኛው ፈጣሪ ጋር ባላቸው ቅርበት ባላቸው ግንኙነት ላይ ነው የተመሰረተው። የተወደዳችሁ ወገኖች ለፈጣሪ እውቅና የማይሰጥ ማንኛውም መንግስት ምንም እንኳን ብልጽግና ቢኖረው ምንም እውቀት ቢኖረው ሀብት ምንም ነገር ቢኖረው ምንም ዋጋ የለውም። የተወደዳችሁ ወገኖች ያልፋል። መጨረሻ ላይ ግን ድንጋዩ የጌታችን የኢየሱስ ክርስቶስ ዘላለማዊ መንግስት እንደሚመጣ በእነዚህ ምዕራፎች ማየት እንችላለን። ስለዚህ ለንጉሱ ነቡከደነፆር የታየው ይህ ህልም ይህንን ይመስላል። እግዚአብሔር ከሱ ዘመን ጀምሮ ማለት ነው እስከ ጌታችን ኢየሱስ ክርስቶስ ዳግም ምጽአት ድረስ ያለውን ጠቅለል ባለ በዚህ ምስል ገለጸለት ማለት ነው። ታዲያ ዛሬ ጌታ ኢየሱስ ክርስቶስ ዳግም አልመጣም። ዘላለማዊ መንግስቱ ዛሬም ቢሆን አልተመሰረተም። ዛሬ እኛ እየኖርን ያለነው በዚህ በተከፋፈለ መንግስት ዘመን ውስጥ ነው ያለነው። የትኛው ትንቢት ቀርቶ ስላለ ነው እስከዚህ ድረስ ጌታ ኢየሱስ ክርስቶስ ያልተመለሰው? ዘላለማዊ የድንጋዩ መንግስት ለምንድን ነው ያልመጣው? ይህንን በቀጣዩ ጥናታችን እንመጣበታለን። ትንቢተ ዳንኤል ምዕራፍ 7 ማለት ነው። ስለዚህ በዚህ ላይ ሐሳብ ጥያቄ ካላችሁ በኮሜንት ላይ አስቀምጡ። ስለሰማችሁ እግዚአብሔር ይባርካችሁ። you.